ሩታ እንግዲህ ሰርጉን መሰረዝ አለብኝ ዱባይ አልሄድም ብላ ዛሬ የእውነት ሰራች፣ ስራውን ሰራች ማለት ነው። ሌላ ምንም አላደረገችም። የእውነት እንደዚህ ያለ በዛሬው ጊዜ ፕራንክ ወይኔ አብርሽ በጣም ነው የተናደደው። ግን እውነት አብርሽ እዚህ ድረስ ነው፣ በቃ እዚህ ድረስ ሩታን በጣም ይወዳታል፣ በጣም ያፈቅራታል ማለት ነው። አያችሁ አሁን እሷ እንግዲህ ጉዟቸው ወይ ቅዳሜ ወይ እሑድ ነው ገባችሁ። እንግዲህ በ30 ከሆነ ምን ቀራቸው? ዛሬ 24 ነው፣ ትንሽ ነው የቀራቸው። ስለዚህ አሁን ዛሬ እሷ እንግዲህ ተይሳጋ ተመካክራ ፕራንክ አደረጉ ማለት ነው። ግን በጣም ተናዶባታል። አሁንም ተናዶ ሄዷል። ነገር ግን ፕራንክ ነው ብለዋለች። እንግዲህ ጠፍቻለሁ ብላ ነው እንግዲህ እሷ ዛሬ ትንሽ እስኪ ፕራንክ ላድርገው እያለች ነበረ ያደረገችው። ለማንኛውም ፕራንክ ነው ያደረገችው እንጂ ሮታ ሰርጉን ሰርዛ አይደለም። ሮታም በዚህ ነገር ዝግጁ ነች። ተወዲያ ተወዲህ እሷም እየተሯሯጠች ነው ያለችው። ነገር ግን በቃ እኔ ሀሳቤን ቀይር ያለሁ ብላ አብርሽን ፕራንክ አድርጋለች ማለት ነው። ወደ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አለሁ በእውነት እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ እንግዲህ ሮታ ዛሬ በቤቷ መታለች። እንግዲህ እንደምታውቁት አብርሽን እንግዲህ ዛሬ በቃ እኔ ዱባይ መሄድ አልፈልግም ሰርጉ ይሰረዝ ብላ እንደዛ እንዴ፣ ለምንድን ነው ይሄንን ነገር የምታደርጊው? እኔ እኮ ለአንቺ ብዬ ነው እንደዚህ አንቺን ለማስደሰት አንቺን እንደዚህ ለማድረግ ብዬ ማታ አውርተን ሁሉን ነገሮችን ጨርሰን አሁን እንዴት ይሄንን ነገር ልታደርግ ቻልሽ? ምን አስበሽ ነው? አንተስ ብትሆን ይሄንን ነገር እንዴት ልታደርግ ቻልክ? እያለው ነበረ እንግዲህ ተይሳጋ ሆና ነው ይሄንን ነገር ያሰበችው። ለምን ብቻት የንተም አደርገው ከሱ ጋር ይሁን ብዬ ነው። አንተስ ብትሆን እንዴት ይሄንን ሀሳብ ልትደግፋትና ልትስማማት ቻልክ? እያለ ነበረ ማለት ነው። እሱኒ ያኔ መስማማትና ያለ መስማማት ታይሆን በቃ እንግዲህ ተጎኗ ልቁም ብዬ ነው እያለ ነበረ። የእውነት በጣም ገለውታል። ግን እንደው ከምነግራችሁም በላይ ማለት ነው። ስለዚህ እንግዲህ ዛሬ ሩታዬ ፍራንኩ ተሳክቶላታል። አብርሽ ቢቆጣም ባይቆጣም አብርሽ እንግዲህ ለትንሽ ጊዜ ነው እንጂ የሚናደደው ምንም አይልም ማለት ፍራንክ ነው ሲሉት ተናዷል። ማመን አቅቶታል ማለት ነው። ስለዚህ ሰርጋቸው እንግዲህ ነገ ልብስ መረጣ ቤሎ መረጣ እየተባባልን ብዬሽ እንዴት ዛሬ ይሄንን ነገር ታደርጊያለሽ ብሎ እሱ በጣም ነበረ የእውነት የደነገጠው ማለት ነው። ስለዚህ ነገር ግን ያው አንዳንድ ጊዜ ፍራንክ ትንሽ ማድረግ ደስ ይላል በማለት ነው ያደረገችው፣ ሌላ አይደለም። እንግዲህ አብርሽ ታገስ፣ ምንም አይደለም ማለት ነው። ስለዚህ ሮታ ትንሽ አንጫጫቸው እንደዚህ ነው። እሱ አብርሽን ታዊታ የሚሏት ሌላ ነገር ብመርጥ ይሻላታል ማለት ነው። ሮታ ከአብርሽ መለየት አትፈልግም፣ አብርሽንም ማጣት አትፈልግም መቼም ቢሆን ማለት ነው። አብርሽን ሮታ በጣም ትወዳለች ከምነግራችሁ በላይ ማለት ነው። አብርሽን በጣም ነው የምወደው። ስለዚህ እንደዛ እያለች ነበረ። ለማንኛውም እንግዲህ ፕራንክ ነው ሌላ ነገር አይደለም ውዶቼ። እንግዲህ ሮታዬ ለማንኛውም ዛሬ ተሳክቶላችኋል። ባለፈም ነገሩ ተማጋ ነው ተይሳቅ ነው ማንም የሚባለው ከሱ ጋርም ሆነሽ ፕራንክ አድርገሽው ነበረ። ግን ይሄ ፕራንክ ቢቀርብሽ ጥሩ ነው ብዬ ነው የማስበው። ማለት የሆነ ፕራንክ ነገር ስትደራረጉ ነው ትልቅ ደረጃ የምትደርሱትና መጣላት ነገር የምታሄዱት። ስለዚህ ቢቀርባችሁ ጥሩ ነው ብዬ አስባለሁ እንደራሴ ማለት ነው። ስለዚህ እንግዲህ አብርሽ ለማንኛውም ተናዶባታል። እንግዲህ አናቅም ምን እንደሚሄዷል። ነገ ቤሎ መረጣ ነው ጉዞ። እሑድ ሰኞ ምናምን ነው መሰለኝ። ቆይ ዛሬ እሑድ 30 ነው እሑድ 30 እሑድ ነው ኢድ። እሑድ ስለሆነ የእነሱም በ30 ተሆነ የኢድ ዕለት ነው ማለት ነው ጉዞ የሚጓዙት እንጂ ሰርጋቸው በ30 አይመስለኝም ማለት ነው። ሰርጋቸው ያው በእንትን መሰለኝ ያኔ ወይ ሰኞ ወይ ማክሰኞ ነው መሰለኝ። እና ለማንኛውም ደስ ይላል። በመጀመሪያ እውነት አብርሽ በጣም ጎበዝ ነው። እሷን ለማስደሰት እንደዚህ እየሆነ እያለ እሷ ይሄንን ነገር ስትወስን እሱ እንኳን መናደድና እውነት ጥፊም ራሱ ይገባት ነበረ። ለማንኛውም የመችህ በጣም ነው ደስ የሚለው ማለት እንደዚህ ማለቱ ማለት ነው። አብርሽ ይሄንን ነገር በማድረጉ እውነት እኔ ራሱ አድንቄዋለሁኝ ማለት እሱም ቢሆን ሩታን እንግዲህ ለማስደሰት ነው ይሄንን ነገር እንደዚህ የሚጠራው።
ከእሷ ጋር ብዙ ነገሮች እንደማዝናናት ብዙ ላይፎች እንደማሳለፍ ነው እንደዚህ የሚጥረው እንጂ ለማን ነው? ለማንም አይደለም። ለእሷ ብሎ ነው ይሄንን ነገር እያደረገ ያለው። ስለዚህ ለማንኛውም እንግዲህ ዛሬ ይሄንን የመሰለ ፕራንክ አድርገዋለይ። ከፈለጋችሁ ሄዳችሁ ሙሉውን ማየት ትችላላችሁ ማለት ነው። እንግዲህ ሩታ እርግጥ ፕራንክ ምናምን ለማድረግ በጣም ጎበዝ ነች። ያኔ ኃይለኛ ልጅ ነች። እንደዚህ አትታማም ማለት ነው። በጣም ጎበዝ ነች፣ ትችላለች ማለት ነው። እና እሱም ቢሆን ይችላል። አለቀልሽ። ለማንኛውም ተዱባይ ስትመለሽ አንድ ቀን ማድረጉ አይቀርም። ለነገር ያህል እኮ እሱ ባለፈም የሆነ ኢንተርቪው ላይ ቀርባችሁ እኮ ፍራንክ አድርጎሻል። እምባሽ የወጣ ድረስ ማለት ነው። እምባሽ የወጣሽ ድረስ ነበር እንደዛ ያደረገሽ ማለት ነው። ስለዚህ አብርሽ ራሱ በጣም ኃይለኛ ነው እና ያን ዕለትም እንግዲህ መጠንቀቅ አለብሽ። የሰርጋችሁ ዕለት ሰርግ ነው ቀለበት ግን ሰርግ ቀለበት ይመስለኛል። የቀለበት ፕሮግራም ይመስለኛል። የቀለበት ፕሮግራም ነው የተባለው። እንግዲህ ያኔ ማለት ያኔ በሰው ፊት ለአብርሽ ቀለበት ታደርግለታለች ያደርግላታል ማለት ነው። እንደዛ ይመስለኛል እንጂ ትክክለኛ ሰርግ ይሆን ግን አላውቅም። ማንኛውም ሸበካ የለኝም፣ ተናድጃለሁ። ሸበካ ያለመኖሬ ሴትዬ ካሰረችልኝ ገባ ብዬ የሰርጋቸው ተካፋይ ሆናለሁ። እንግዲህ እግዚአብሔር ከፈቀደ፣ ካልፈቀደም ደግሞ እንግዲህ እንደው በስልኬ ብቻዬን ደስታዬን እየገለጽኩኝ ቁጭ እላለሁ ማለት ነው። ስለዚህ መቼም ደስታችሁ ደስታዬ ነው፣ የማንም ደስታ እኔ ያስደስተኛል። ስለዚህ ያው መልካሙን ነገር ነው እኔ የምመኘው ማለት ነው። ነገ ልብስ መረጣውን እመለከታለሁ፣ ተነገ ወዲያ እመለከታለሁ። እስከ ዓርብ ድረስ አለሁ፣ ያው እስከ ዓርብ ድረስ አለሁ። የማልኖረው ቅዳሜና እሑድ፣ ዓርብ፣ ቅዳሜ፣ እሑድ፣ ሰኞ፣ ማክሰኞ፣ ሮብ እዛ ድረስ ነው መሰለኝ የምንሳፈረው። ዓርብ ታይሆን አይቀርም ለዛ እና ለማንኛውም ይመችሽ ሩታዬ። ዛሬ ዘና ፈታ አድርገሽናል። አብርሽ እንግዲህ እንደዚህ ነው መውደድ ማለት እንደዚህ ነው። እና ይሄንን የመሰለ ነበረ። የተከበራችሁ የቻናሌ ተከታታዮች ሁላችሁም ተጎን ሆናችሁን የምታበረታቱኝ በጣም ነው የማመሰግነው። በጣም ነው የምወዳችሁ። እንዲሁም ፈቅዳችሁና ወዳችሁ ስትከታተሉ ለነበራችሁ ከውጪ አመሰግናችኋለሁ። ሰብስክራይብ ለምታደርጉኝ በእውነት በጣም ነው የማመሰግናችሁ። እግዚአብሔር አምላክ ሀሳባችሁን ሁሉ ያሳካላችሁ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም፣ ፍቅር፣ አንድነትን ያንጣልን፣ መተሳሰብንም ያንጣልን። ሁላችሁም ብትሆኑ ለሀገራችን በየሃይማኖታችሁ ጸልዩ። ሀገራችን ሰላም ፍቅር ስትሆን ነው እኛም ሰላምና አንድነት የሚመጣልን ማለት ነው። ስለዚህ ሁላችንም ለሀገራችን በየሃይማኖታችን መጸለል አለብን ማለት ነው። ወደቴ እና ይበቃኛ ረታ ይመችሽ። ለማንኛውም ይሳቅ ራሱ ጭንቅላቱ ላይ እኮ ወጣበት። ኧረ አለች እሷ እንኳን በወንድ